አንቺ ሴት ሆነሽ እንደዚህ ስትናገሪ እንኳን ትንሽ አታፍሪ? የሆነ ነገር እንድታደርግልኝ ፈልጌ ነበር። ምንድነው የኔ ፍቅር? ውስጤ ሰላም እንዲያገኝ፣ የዓመታት ጥያቄዎች እንዲፈቱ፣ ደስተኛ እንደሆን ትፈልጋለህ አይደል? ይሄማ የሁል ጊዜ ጸሎታችን አይደለም እንዴ? እኔ ለእንደዚህ አይነት ክብር አልታደል። አንተ ግን እኔ ግን ምን? በጣም የጥፋተኝነትና የራስ ወዳድነት ስሜት እየተሰማኝ ነው። ምንድነው እያልሻለሽ? ምንድነው? በቃ ከሌላ እንዳጨርሽ። ቆይ ይሄን ያህል ምን መጣ? ምን ተፈጠረ? እኔና አንቺ ዝም ብለን በሰላም መኖር አንችልም? አንችልም። በቃ እውነታውን መቀበል አለብህ። አይንህን በአይነ ማየት መውለድ አለብህ። ብራቮ ሄርሚዬ፣ ብራቮ። አንተ እቺ ልጅ አደገች፣ ጭንቅላቱ አሁን ገና መስራት ጀመረ። ሄርሚዬ የኔ ቆንጆ፣ በጣም ቆንጆ ሀሳብ ነው ያመጣሽው። እውነት በጣም ነው ደስ ያለኝ። ስለዚህ ዛሬ ሴሌብሬት ማድረግ አለብን። አንድም እሷን ለመሸኘት፣ ሁለትም ለቤተሰባችን። ሳባ፣ ከዚህ በላይ እንድትናገር ያልፈቅድልሽ። እስከዛሬም ታላቄ ስለሆንሽ እንደ እናት ስላሳደግሽ የምትናገሪያቸው ነገሮች ልቤን እያደሙት ዝም ብዬሻለሁ። ከዚህ በላይ ግን ቤቴ እንድታፈርሽ አልፈቅድልሽ። ቤቴ እኮ የፈረሰው የሚቦርቁበት የሚሯሯጡበት ልጆች ስላጣ። ሳባ፣ አንቺ ሴት ሆነሽ እንደዚህ ስትናገሪ እንኳን ትንሽ አታፍሪም? አሁን ክፉ ደግ ከመነጋገራችን በፊት ቤቴን ለቀሽ ውጪ። አይ አንቺ አያገባሽም፣ ዝም በይ። ውጪ እባክሽ። እሺ እኔ እወጣለሁ። አንቺ ግን ሐሳብሽ ሳባ፣ አንቺ ደግሞ ከዚህ በኋላ እንደዚህ እንዳትናገርሽ። አንቺ ለኔ ሚስቴም እህቴም እናቴም ልጄም ነሽ። ገና ለገና ልጅ አልተፈጠረም ተብሎ የኔና አንቺ ፍቅር ገደል አይገባም። አይናችንም በአይናችን የምናይበት ጊዜ ሩቅ አይሆንም። ሰላም ለዚህ ቤት። እማ ቆየሽ እኮ። በሰላም ነው? በሰላም ነው። እንግዳ ይዤ ልመጥቻለሁ። እንግዳ? ማን መጥቶ ነው? ቆይ ምንም እንዳትል፣ እኔ ያስረዳሃለሁ። እሷ ናት እንግዳዋ? እዚህ ቤት ምን ትሰራለች? ምንድነው? እኔ ነኝ ይዣት የመጣሁት። ሰላም እስከ ዛሬ ባደረገችው ነገር በጣም ተጸጽታለች። ጭራሽ አንቺ ነሽ እንድትመጣ ያደረግሻት? ቆይ ለምን እንድትመጣ ፈለግሽ? እንደዛ ቤታችንን አናግታ እንደዛ በጥብጣ? ይገባኛል፣ ግን እኮ በቃ ያለፈው ነገር አልፏል። ደግሞ ሁሉንም ነገር አውርተን ይዣት የመጣሁት። እንደ ቀልድ ያለፈው አልፏል ትይኛለሽ? ያሳለፍነውን መከራ እኮ በደንብ ታውቂዋለሽ። አውቀዋለሁ። እና ምን ፈልገሽ ነው እጇን ይዘሽ እዚህ ድረስ ያመጣሻት? አንቺስ ብትሆኚ እኛን የምታይበት አይን አለሽ? ይቅር በለኝ ወንድሜ፣ ይቅር በለኝ። በድዬሃለሁ፣ ይቅር በለኝ። አክባሪ የኔ ሽቁጥቁጥ፣ እኔ እዚህ ከተማ ብቻዬን መልመድ አልቻልኩም። የእናቴ ልጅ መከታዬ፣ ይቅር በለኝ እባክህ፣ ይቅር በለኝ። እንዴ አንተ ምን ሆነ እንደዚህ የሆነች? ምንም ቢሆን እኮ እህት ናት። ደግሞ ጣት ገማ ተብሎ አይቆረጥም አይደል? ይቅር ማለትን ደግሞ አስፈላጊነት ላንተ አልነግርህም። መጀመሪያ እኔን አይደለም እንደዛ ደምን ባስታስለቅሻትና ህይወቷን ገሃነም ስታደርግባት የነበረችው ባለቤቴን ይቅርታ ጠይቂያት። ይቅርታ ጠይቂያት፣ እግሯ ላይ ወደቂና። አንተ ያማል እንዴ? አረ በእግዚአብሔር እንደዚህ አይደለም። አንተ ምን ነው እንደዚህ የምትላት? አረ ተነሽ እንዴ! እርምዬ እኔ ቆንጆ በድዬሻለሁ እባክሽ። አንቺ መሽገ ለዚህ ዋጋ ትከፍያለሽ። ይህንን እግርሽ ጠልፌ ባልጥልሽ ሰላማዊት አይደለሁ።